እንዴት ናችሁ ልጆች? ሰላም ናችሁ? ትምህርት እንዴት ነው? ጥናት እንዴት ይዟችኋል? እስቲ ደግሞ ከዚህ በፊት በአፋን ኦሮሞ ብዙ የኢኮኖሚክስ ትምህርቶችን እየሰራው ቆይቻለሁኝ። በተለይም ከ9ኛ ክፍል እስከ 11ኛ ክፍል በስፋት ያዘጋጀው ሲሆን የ12ኛ ክፍል የተወሰነ የሄድኩበት አለ። ምናልባት ዛሬ ለእናንተ ደግሞ ይሄን ፕሬዘንቴሽን ይዤላችሁ ቀርብ ያለሁኝ። ለጊዜው ከዚህ ሊጀምር ብዬ አስቤ ነው። ምናልባት የእናንተ ፍላጎት ካለ ቀጣይ በሌላው ላይ የሚሰራ ይሆናል ማለት ነው። ሶ ኢን አወር ቱዴይስ ዲስከሽን ዊል ስታርት ፍሮም ዩኒት 4 ማክሮ ኢኮኖሚክ ፖሊሲ ኢንስትሩሜንትስ። እንግዲህ ማክሮ ኢኮኖሚክ ፖሊሲ ኢንስትሩሜንትስ የሚባሉት ምንድን ናቸው የሚሉትና ሌሎች ነጥቦችን በስፋት የምናነሳ ይሆናል ማለት ነው። እስከ መጨረሻ እንድትከታተሉኝ ጋብዣችሁ ነው የሚጀምረው ማለት ነው። Introduction. Every economy aims at achieving certain well-defined targets relative to its national income and outputs. የትኛውም ኢኮኖሚ ምንን ታሳቢ አድርጎ ነው ማለት ነው የሆነን ነገር አቺቭ ለማድረግ የሆነን ዓላማ ለማሳካት የሆነን ግብ ለማምታት ያውም ደግሞ በአገር ደረጃ ያለውን ገቢና እንደዛውም ደግሞ የተለያዩ ምርቶችን ታሳቢ ያደረገ ነው የሚሆነው ማለት ነው። ስለዚህ የትኛውም በሀገር ደረጃ ያው ማክሮ ኢኮኖሚክስ ስንል ምን ማለታችን ነው? በሀገር ደረጃ ያለው በጀነራል ደረጃ በአግሪጌት ሌቭል ያለውን ነገር ነው እና በዚህ ዙሪያ አጠቃላይ የሀገሪቷ ገቢ ሊሆን ይችላል፣ እንደዛም ደግሞ ሀገሪቷ የሚታመርታቸው መጠንም ሊሆን ይችላል፣ ምን ያህል ሊሆን ይችላል ተብሎ ታሳቢ ተደርጎ ነው የሚጀመረው ማለት ነው። ኢኮኖሚስ ኦቨር ዘ ወርልድ ኦልሶ ስትራይቭ ፎር ኤ ፉል ኤምፕሎይመንት። እንግዲህ በዓለም ላይ ያለው የትኛውም ኢኮኖሚ ምንድን ነው የሚፈልገው ብለን ስንወስድ ፉል ኤምፕሎይመንትን ይፈልጋል። ይሄ ማለት ሁሉም ሪሶርስም ሊሆን ይችላል፣ የሰው ኃይልም ሊሆን ይችላል፣ እያንዳንዱ ነገር በአግባቡ ኢምፕሎይድ እንዲሆን በአግባቡ ተሰማርቶ ስራ ላይ እንዲውል ነው የሚፈለገው ማለት ነው። እንደዛውም ስታቢሊቲ ኢን ፕራይሲስ የዋጋ መረጋጋትን ጭምር ይፈልጋል ማለት ነው። ይሄ ማለት ስታቢሊቲ ኢን ፕራይስ ስንል ምን ማለታችን ነው? ኢንፍሌሽንም ዲፍሌሽንም የሌለው እንደማለት ነው። የዋጋ ንረትም የሌለው የኢኮኖሚ ወይ ደግሞ የእቃዎች ዋጋ ያለ አግባብ የወደቀም ሳይሆን በመካከለኛ የሚሆን ነው የሚፈለገው ማለት ነው። ስለዚህ ስቴቢሊቲ ኢን ፕራይስ የምንለው ከዛ አንጻር ነው። ኤንድ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ። እንደዛውም ደግሞ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ ስንል አገሪቷ ውስጥ ያለውን ሀብት በትክክል ኢኳሊ በተቻለ መጠን ለማህበረሰቡ እንዲደርስ እንደዛውም ፍትሃዊ የሀብት ክፍፍል የምንለው በአጭሩ ማለት ነው። ያ ነው ዓላማ አድርጎ የሚሰራው የትኛውም ኢኮኖሚ ማለት ነው። ሃው ዱ ዜይ ፕላን ቱ አቺቭ ኦል ዚስ ኢሹስ የሚለው ደግሞ ጥያቄ አለ። እንግዲህ አሁን የተነሱትን ነገሮች ፉል ኢምፕሎይመንት ለማምጣት ፕራይስ ስቴቢሊቲን ለማምጣት ኢኳል ዲስትሪቢዩሽን ኦፍ ሪሶርስ ብለን በአጭሩ ልናነሳ የምንችለውን ስለ ኢንካም ስለ ዌልዝ አቺቭ ለማድረግ በምን መንገድ ነው ወይ ደግሞ ምን አይነት ዘዴ ተጠቅመው ነው የሚለው ጥያቄ ይነሳል። ሌላ ሃው አር ዘ ኦብስታክልስ ቱ ዚስ ታርጌትስ ሪሙቭድ። እንደዚያም ደግሞ ይሄ ጉዳይ እነዚህ የተዘረዘሩት ነገሮች እንዳይሳካ የሚያደርጉት ነገሮችን እንዴት ማቅረፍ ይቻላል የምንም ጥያቄ አለ። ዋት ሶርትስ ኦፍ ማክሮ ኢኮኖሚክ ፖሊሲ ዱ ዜይ አዶፕት። እንደዛም ደግሞ ምን አይነት ማክሮ ኢኮኖሚክ ፖሊሲ መጠቀም ነው ያለብን እነዚህን ኦብጀክቲቮችን አቺቭ ለማድረግ ይህን ታርጌት ለማምታት ብሎም ይጠይቃል። ኤንድ ሃው ዱ ዚስ ፖሊሲስ ወርክ። እንደዛም ደግሞ ፖሊሲዎች ቢቀረጹ ማክሮ ኢኮኖሚክ ፖሊሲዎች ቢቀረጹ እነዚህ ፖሊሲዎች በምን መንገድ ይሰራሉ የሚለውም ጭምር ጥያቄ ያነሳል ማለት ነው እዚህ ጋር። ስለዚህ እነዚህ ጥያቄዎችን መመለስ ይጠበቅብናል ማለት ነው በዚህ ዩኒት ውስጥ። ዚስ ዩኒት ጊቭስ አስ ኢንትሮዳክተሪ ሌቭል አንሰርስ ቱ ሳም ኦፍ ዚስ ኩዌስችንስ። እንግዲህ በኢንትሮዳክሽን እነዚህን ጥያቄዎች በምን መንገድ መመለስ እንችላለን የሚለው እናያለን። ስፔሲፊካሊ ኢን ዚስ ዩኒት ዊ ሉክ አት ዘ ዲፈረንት ታይፕስ ኦፍ ፖሊሲስ ፎር ኮንትሮሊንግ ኢኮኖሚክ አግሪጌትስ ኤንድ how they function to increase output and stabilize the economy። እንደዛውም ደግሞ ስፔሲፊካሊ የምናየው ምንድን ነው ማለት ነው የተለያዩ ፖሊሲዎች እንዴት በሀገር ደረጃ ያለውን ኢኮኖሚክ አክቲቪቲ መቆጣጠር እንደሚችሉ ኮንትሮል ማድረግ እንደሚችሉ በሌላ መንገድ፣ እንደዛውም ደግሞ በምን መንገድ ተግባራዊ ይሆናሉ how they function in increase in output የሚሆነው ፕሮዳክቲቪቲን ለመጨመር ምርትን ለመጨመር በምን መንገድ ነው ተግባራዊ የሚሆኑ፣ እንደዛውም ደግሞ ኢኮኖሚን በምን መንገድ ማረጋጋት ይችላሉ የሚለውን በስፋት የምናየው ይሆናል ማለት ነው። ስለዚህ እስከ መጨረሻ ከኔ ጋር እንድትሆኑ አሁንም ደግሜ ጋብዛቸዋለሁኝ ማለት ነው። the other one is learning outcomes or the objectives of this unit. At the end of this unit you will be able to one realize
the difference among fiscal, monetary, and income policy. Second, distinguish the difference between expansionary and contractionary fiscal policy and monetary policy. The third, explain how income policy affects aggregate supply and aggregate demand. የመጨረሻው understand the different exchange rates policies። እንግዲህ እነዚህ ኦብጀክቲቮቻችን ናቸው። መጨረሻ ላይ ልንገልጻቸው የሚገባ ናቸው ማለት ነው። እንደ ኪ ኮንሰፕት የምናያቸው እነዚህ ነጥቦች አሉ። ፊስካል ፖሊሲ አለ እዚህ ጋር፣ ፎሬን ኤክስቼንጅ ፖሊሲ አለ፣ ኢንካም ፖሊሲ አለ፣ ሚኒመም ዌጅስ የምንለው፣ ሞኔታሪ ፖሊሲ፣ ፕራይስ ሴሊንግ፣ ፕራይስ ፍሎር የምንላቸው እነዚህ ነጥቦች አሉ። እነዚህም በአንድ የምናያቸው ይሆናል ማለት ነው። እስከ መጨረሻ ከኔ ጋር ከቆያችሁ እነዚህ ነገሮች ምን እንደሆኑ በደንብ ትገነዘባላችሁ ማለት ነው። 4.1 or 4.1 definition and types of macro economic policies። እንግዲህ ምን ያህል ማክሮ ኢኮኖሚክ ፖሊሲዎች አሉ፣ እንደዛም ደግሞ መግለጫቸውን ወይ ደግሞ ዲፊኒሽናቸውን የምናየው ይሆናል ማለት ነው። በዚህ ታይትል ስር በዚህ ኮንቴንት ስር የምናያቸው ኦብጀክቲቮች ፈርስት ዲፋይን ማክሮ ኢኮኖሚክ ፖሊሲ ኢንስትሩሜንትስ፣ ሰከንድ ስቴት ዘ ገቨርንመንት ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ። እነዚህ ነጥቦችን የምናይ ይሆናል ማለት ነው። we know that macroeconomic analysis deals with the behavior of the economy as a whole። እንግዲህ እንደምናውቀው ማክሮ ኢኮኖሚክ አናላይሲስ ስለምንድን ነው የሚያጠናው? በአገር ደረጃ ያለው ወይ ደግሞ ኢኮኖሚ በአገር ደረጃ ያለውን ከአውትፑት አንጻር፣ ከምርት አንጻር፣ ከኢንካም አንጻር፣ ከገቢ አንጻር፣ እንደዛው ኢምፕሎይመንት ከስራ አንጻር የስራ እድል ፈጠራ ጋር ተያይዞ ጀነራል ፕራይስ ሌቨልስ ኢንፍሌሽን ነው፣ ዲፍሌሽን ነው፣ ስቴብል ፕራይስ ነው የሚሉትን አዘር አግሪጌት ኢኮኖሚክ ቫሪያብልስ፣ እነዚህን በአጠቃላይ በአገር ደረጃ ያሉትን ኢኮኖሚክ አክቲቪቲን የሚገልጽ ነገር ነው ማለት ነው። ያን ነው አናላይዝ የሚያደርገው ማለት ነው። with a view to bringing about desirable changes in such variables። እንግዲህ እነዚህን ቫሪያብሎች በአጭሩ ስናያቸው ደግሞ በኔሽን ውስጥ ያለው እነዚህን ለማየት የሚረዳ ነው። with a view to bringing about desirable changes in such variables, nations developed as well as developing need to adopt various macroeconomic policies። እንግዲህ እነዚህ ነገሮች እንዲሳኩ ለማድረግ እንደዛም ደግሞ የሚፈለገው ለውጥ እንዲመጣ ዲዛይረብል ቼንጅ እንዲመጣ ማለት ነው የግድ ምን ያስፈልጋል ማለት ነው? የተለያዩ ማክሮ ኢኮኖሚክ ፖሊሲ የምንላቸውን ነገሮችን መቅረጽ ያስፈልጋል ማለት ነው። ስለዚህ ይሄ ከመንግስት ይጠበቃል ማለት ነው። these policies and the instruments used for their implementation vary from one economy to another and also according to the prevailing economic conditions within a specific country። እንግዲህ እነዚህ ፖሊሲዎች እንደዛም ደግሞ የተለያዩ ኢንስትሩሜንት ብለን የምንወስዳቸው የምንጠቀምባቸው ዘዴዎች ማለት ነው እዚህ ኢምፕሊሜንቴሽን ተግባራዊ የምናደርግባቸው መንገዶች ሊለያዩ ይችላሉ፣ ከሀገር ሀገር ሊለያዩ ይችላሉ ማለት ነው። እንደዛውም ደግሞ ያ ኢኮኖሚ አቅም ላይ ዲፔንድ ይሆናሉ። ብዙ ነገሮችን እንትን ውስጥ ያስገቡ ግንዛቤ ውስጥ ያስገቡ ነገሮች ናቸው የምንጠቀምባቸው ፖሊሲዎች ነው። ይሄ ማለት አንድ ሀገር የሚጠቀምበት ፖሊሲ እና ሌላው የሚጠቀምበት ለአንድ ኢኮኖሚ ችግር የሚጠቀምና ለሌላው ኢኮኖሚ ችግር የምንጠቀመው እንደየ ችግሩ ነው የሚወሰነው ማለት ነው ለማለት የሚፈልገው እዚህ ጋር the economy does not always work smoothly። እንግዲህ ኢኮኖሚ ሁሌም ስሙዝሊ አይሄድም ማለት ነው። ኮንስታንትሊ አይሄድም ማለት ነው። ወይ ደግሞ ሁሌም ተመሳሳይ እድገት፣ ሁሌም ተመሳሳይ ዋጋ፣ ሁሌም ተመሳሳይ ገቢ፣ ሁሌም ተመሳሳይ ወጪ፣ ሁሌም ኢኮኖሚ ውስጥ የሚንቀሳቀሱ ነገሮች ተመሳሳይ ኢንቨስትመንት እያለ አይቀጥልም። ይሄ ማለት ፈልጎ ነው ማለት ነው። this is because fluctuation often occur in the level of economic activities። ይሄ ደግሞ የማይሆንበት ምክንያት ለምንድን ነው ማለት ነው? ፍላክቹዌሽን አለ ማለት ነው። ኢኮኖሚክ ፍላክቹዌሽንስ ቢዝነስ ሳይክል ውስጥ ዩኒት 1 ላይ ያያችሁት አራቱ ኢኮኖሚክ ፌስስ ቢዝነስ ፌስ የምንላቸው ማለት ነው። ኢኮኖሚክ ፒክ፣ እንደዛም ሪካቨሪ ኦር ፒክ፣ ሪሴሽን፣ ዲፕሬሽን እና ሪካቨሪ ኦር ኤክስፓንሽን የምንለው እነዚህ አራቱን ማለት ነው። ስለዚህ እነዚህ እስካሉ ድረስ ምን አለ ማለት ነው? ኢኮኖሚ አንዴ ወደ ላይ እየጨመረ አንዴ ደግሞ ትንሽ እየቀነሰ እንደዛም የሆነ ቦታ ደርሶ ደግሞ ዲፕሬሽን ላይ ደርሶ መልሶ ደግሞ ሪቫይቭ የሚያደርግበት ሪካቨሪ እንደዛ እያለ ነው የሚሄደው እንጂ ኮንስታንትሊ ኦር ስሙዝሊ አይድም ማለት ነው። at times the economy finds itself in the grip of recession። እንግዲህ ኢኮኖሚ ራሱን ሪሴሽን ውስጥ የሚያይበት ጊዜ ማለት ነው። when levels of national income እንግዲህ level of national income መቀነስ ሲጀምርበት ማለት ነው። outputs and employments are far below their full potential levels። እንግዲህ እነዚህ ከነበሩበት ሌቨል ከከፍተኛ እድገት ላይ መቀነስ ሲጀምሩ ማን
ናሽናል ኢንካም አጠቃላይ የሀገሪቷ ገቢ፣ ናሽናል አውትፑት አጠቃላይ የሀገሪቷ ምርት፣ እንደዚያውም ናሽናል ኢምፕሎይሜንት እሱም ደግሞ የስራ እድል ሲቀንስ እና ከሚፈልገው ቀድሞ ከነበረው በታች ሲሆን ሪሴሽን ውስጥ ነው ኢኮኖሚ ራሱን እያየ ያለው ማለት ነው። ሶ ዱሪንግ ሪሴሽን ዜር ኢዝ ኤ ሎት ኦፍ ኢድል ኦር አንዩቲላይዝድ ፕሮዳክቲቭ ካፓሲቲ። እንግዲህ አሁን ሪሴሽን የሚያሳየን ምንድን ነው ማለት ነው? ኢኮኖሚ እየወደቀ ማሄዱን ነው የሚያሳየን። ይሄ ደግሞ ምንድን ነው ያልተጠቀምንባቸው ካፓሲቲ አቅም እንዳለ ያሳየናል ማለት ነው። በጣም ውጤታማ ሊያደርጉ የሚችሉ የሰው ኃይል ሊሆን ይችላል፣ አገሪቷ ያላትን ሪሶርስ ሊሆን ይችላል እና ከዚህ ጋር የተያዙ ነገሮችን በአግባቡ እንዳልተጠቀምንበት የሚያሳዩ ነው የሚሆኑ ማለት ነው። ዛት ኢዝ አቬለብል ማሽንስ ኤንድ ፋክተሪስ አር ኖት ወርኪንግ ቱ ዜር ፉል ካፓሲቲ። በዚህ ጊዜ እንግዲህ አሁን እንዳልኩት የሰው ጉልበትም ሊሆን ይችላል፣ ሌላም እንደዛም ደግሞ ያሉት ማሽነሪስ እንደዛም የተለያዩ ፋክተሪዎችም በአግባቡ በከፍተኛ ደረጃ ምን እያደረጉ አይደሉም፣ ኖት ወርኪንግ። አስ ሪዛልት አንኤምፕሎይመንት ኦፍ ሌበር ኢንክሪዝስ። እንግዲህ በዚህ ምክንያት የስራ አጥነት ምን ይሆናል? ይጨምራል ማለት ነው። አሎንግ ዊዝ ዘ ኤክሲስተንስ ኦፍ ኤክሴስ ካፒታል ስቶክ። እንግዲህ ያ ካፒታል እጥረት አጋጥሞ ሳይሆን የካፒታሉ ስቶክ ወይ ደግሞ ያለው ሀብት ከፍተኛ ሆኖ ሳለ ኤክሴስ ሆኖ ሳለ ነገር ግን ያለንን ሪሶርስ በአግባቡ ባለመጠቀማችን ምን እየሆነ ነው ማለት ነው? ሪሴሽን ውስጥ እየገባን ነው። የስራ አጥነት እየጨመረ ነው ማለት ነው። ፕሮዳክቲቪቲ እየቀነሰ ነው ማለት ነው። እነዚህ ችግሮች ተሰጣል ማለት ነው። ኦን ዘ አዘር ሃንድ በሌላ በኩል አት ታይም ኦፍ ኢኮኖሚስ ኦቨር ሂትድ፣ አሁን ደግሞ ኢኮኖሚ በጣም በከፍተኛ ደረጃ ላይ የሚደርስበት ጊዜ ማለት ነው። ዊች ሚንስ ኢንፍሌሽን የሚሆንበት ጊዜ ላይ ኢንፍሌሽን ስንል ራይዝ ኢን ፕራይስ ኦር ጀነራል ፕራይስ ኢንክሪዝ ኢን ጀነራል ፕራይስ ሌቨል ብለን መውሰድ የምንችለው ማለት ነው። እንግዲህ በዛ ደረጃ ፕራይስ ሲጨምር ኢንፍሌሽን ውስጥ ሲገባ ማለት ነው ኢኮኖሚ ውስጥ ዛስ ኤ ፍሪ ማርኬት ኢኮኖሚ ዜር ኢዝ ኤ ሎት ኦፍ ኢኮኖሚክ ኢንስታቢሊቲስ። እንግዲህ በተለይ ደግሞ በነፃ ገበያ ውስጥ ነፃ ገበያ ስንል ማለታችን ነው መንግስት ጣልቃ የማይገባበትና የእቃዎችን ዋጋ ገብቶ የማያስተካክል ወይ ደግሞ እንዲያስተካክሉ ማስገደድ የማይችልበት ኢኮኖሚ ውስጥ ከሆነ ምን ይሆናል ማለት ነው? ከፍተኛ የኢኮኖሚ አለመረጋጋት ይፈጠራል ማለት ነው። ሎት ኦፍ ኢኮኖሚክ ኢንስታቢሊቲ ይፈጠራል። ከፍተኛ ያ ገበያ አለመረጋጋትን ይፈጥራል ነው በሌላ መንገድ። ሶ ዘ ክላሲካል ኢኮኖሚስትስ ቢሊቭድ ዛት አን አውቶማቲክ ሜካኒዝም ወርክስ ቱ ሪስቶር ስታቢሊቲ ኢን ዘ ኢኮኖሚ። እንግዲህ ክላሲካል ኢኮኖሚስትስ በምንድን ነው የሚያስቡት? አውቶማቲክ ሜካኒዝም ወርክስ ቱ ሪስቶር ስታቢሊቲ ኢን ዘ ኢኮኖሚ ስንል ማለታችን ነው። ክላሲካል ኢኮኖሚስት የሚያምኑበት ምንድን ነው? በራሱ ጊዜ ኢኮኖሚ አውቶማቲክ ሜካኒዝም ይጠቀማል። ይሄ ማለት በራሱ ጊዜ ራሱ ምን ያደርጋል? ሪስቶር ያደርጋል። ራሱን በራሱ ሰልፍ ኮሬክት ያደርጋል። ምንም ጣልቃ ገብነት የማያስፈልግም። በራሱ ጊዜ ራሱን ያስተካክላል ብሎ ያስባሉ ክላሲካል ኢኮኖሚስትስ። as we have discussed under unit 1, this is the classical economists view. Then recession would cure itself and inflation will be automatically controlled. እንግዲህ የክላሲካል ኢኮኖሚስትስ ሀሳብ ምንድነው ማለት ነው? ሪሴሽን ራሱ ምን ያደርጋል ማለት ነው? መልሶ ራሱን ኮሬክት ያደርግና ኢንፍሌሽኑ ምን ይሆናል? ኮንትሮል ይሆናል። ቶሎ ራሱን ኮንትሮል ያደርጋል ብሎ ያስባሉ ማለት ነው። እንግዲህ ይህን ዩኒት 1 ላይ በስፋት አይተናል። however the empirical evidence during the 1930s when severe depression took place in the western capitalist economists showed that no such automatic mechanism works to bring about stability in the economy. እንግዲህ የክላሲካልስ ቪው የና አዳም ስሚዝ እና ሌሎች ኢኮኖሚስቶች ቪው እስከ 1930ዎቹ ውስጥ ድረስ በቃ ይሆናል ተብሎ ታምነውበት ነበር። ነገር ግን 1930ዎቹ ውስጥ የተፈጠረው በአውሮፓ ሀገራት ውስጥ የተፈጠረው ግሬት ዲፕሬሽን ይሄን እንዲፈታተን አድርጎታል ማለት ነው። ይህን ሀሳብ ኢኮኖሚ ራሱን በራሱ ያስተካክላል የሚል ሀሳብ ውድቅ የሆነበት ጊዜ ነው ማለት ነው። when severe depression took place in the western capitalist economists showed that no such automatic mechanism works to bring about stability in the economy. ስለዚህ ይሄ ያሳየን ምንድን ነው ማለት ነው? ይሄ የኢኮኖሚ ውድቀት ከሪሴሽኑ አልፎ ዲፕሬሽን ጋር እስኪደርስ ድረስ ከፍተኛ ኢኮኖሚ ውድቀት እስኪያጋጥም ድረስ ኢኮኖሚ ራሱን በራሱ ማስተካከል አልቻለም ማለት ነው። ይሄ ደግሞ የሚያሳየው ምንድን ነው? ክላሲካል ኢኮኖሚስትስ ቪው ውድቅ እንዲሆን ያደረገ ነው ማለት ነው። ተቀባይነት እንደሌለው ኢኮኖሚ ራሱን በራሱ ማስተካከል እንደማይችል ነው የሚያሳየው ማለት ነው። ዛት ኢዝ ዋይ ኬኒስ አርጊውድ ዛት ኬኒስ ስንል ምን ማለታችን ነው? ጆን ማይናርድ ኬኒስ የምንለው ፋዘር ኦፍ ማክሮ ኢኮኖሚክስ የምንለው ኢኮኖሚስት ማለት ነው። So that is why Keynes argued for government intervention to cure depression and inflation by adopting
appropriate tools of macroeconomic policy as you learned in unit 1 እንግዲህ ዩኒት 1 ውስጥ እንዳየነው ያ ጆን ማይናርድ ኬኒስ ሀሳብ ምንን ያካተተ ነው ወይ ደግሞ የያዘ ነው ማለት ነው። ዘ ክላሲካል ኢኮኖሚስትስ የሚሉት ኢኮኖሚ ካን ቢ ሰልፍ ኮሬክቲንግ ኦር ሰልፍ ሬጉሌቲንግ ባይ አውቶማቲክ መካኒዝም የሚለው ተፈትኖ ታይተዋል። ይሄ ደግሞ የታየው በ1930ዎቹ ውስጥ ያጋጠመውን ግሬት ዲፕሬሽንን ማቅረፍ አልቻለም። ራሱን በራሱ እንዲያስተካክል አላደረገም። ከሪሴሽን አልፎ ዲፕሬሽን ጋር አድርሶታል። ስለዚህ የእነሱ ሀሳብ ውድቅ ነው። የግድ ምን ያስፈልጋል? እንደነሱ እንደሚሉት የመንግስት ጣልቃ ገብነት አያስፈልግም የሚለውን ሳይሆን ኢኮኖሚ ለመረጋጋት መንግስት ማክሮ ኢኮኖሚክ ፖሊሲን አዘጋጅቶ ወይ ደግሞ በዚህ ቶን ኢኮኖሚውን ማረጋጋት መቻል አለበት። ኢት ኒድስ ዘ ገቨርንመንት ኢንተርቬንሽን ቱ ኢኮኖሚ ብሎ ነው የገለጸው ማለት ነው። ስለዚህ ከዛ ጀምሮ ምን ሆነ ማለት ነው? የተለያዩ ኢኮኖሚስቶች የተለያዩ ሀሳብ ተጨማሪ ፎርዋርድ አደረጉና የተለያዩ ማክሮ ኢኮኖሚክ ኢንስትሩሜንትስ እንደዛም ፖሊሲዎች አዶፕትድ እንዲሆኑ ሆነ ማለት ነው። ኤቭሪ ኔሽን ዋንትስ ቱ ራይዝ ዘ ሌቨል ኦፍ ሊቪንግ ኦፍ ኢትስ ፒፕል። እንግዲህ የትኛውም ዜጋ የትኛውም ዓለም የትኛውም መንግስት የሚፈልገው ምንድን ነው ማለት ነው? ያ ማህበረሰቡን የኑሮ ደረጃን ማሻሻል ነው ወይ ደግሞ የማህበረሰቡን የተሻለ ኑሮ እንዲኖር ማድረግ ዓላማ ነው ያለው ማለት ነው። This can be attained by bringing about economic growth which is term depends on rising the rates of saving and investment and accumulate capitals። እንግዲህ ይሄ ደግሞ የሚመጣው ምን በማድረግ ነው ብሎ ነው የሚያነሳው ማለት ነው። ሴቭ የማድረግ የመቆጠብ እና ኢንቨስት የማድረግ እንደዛም ደግሞ ሀብትን በስፋት እንዲይዙ በማድረግ ነው ይሄ ሊመጣ የሚችለው ብሎ ነው የሚያነሳው ማለት ነው። In this regard, macroeconomic policies can play a useful role in raising the rate of saving and investment and ensure rapid economic growth። እንግዲህ በዚህ መንገድ ደግሞ ማክሮ ኢኮኖሚክ ፖሊሲዎች ሲቀረጹ በመንግስት ማለት ነው ይህን አቺቭ ለማድረግ ይጠቅማሉ ነው። ይህን ስንል ማንን? ሬት ኦፍ ሴቪንግን፣ ኢንቨስትሜንትን እንደዛም ደግሞ ራፒድ ኢኮኖሚክ ግሮዝ እንዲመጣ የሚያደርጉ ናቸው ማለት ነው። The general objectives of macroeconomic policy are to achieve እንግዲህ ዋናው የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ ምንድን ነው ወይ ደግሞ ዓላማ ምንድን ነው ብለን ስናየው ምንድነው? አንደኛው to achieve maximum feasible output የሚጨበጥ ከፍተኛ የሆነ ምርት መጨመር ነው ወይ ደግሞ ፕሮዳክቲቪቲ መጨመር ነው። ስለዚህ ይህን ማምጣት ነው አቺቭ ማድረግ ነው። ሌላ ሃይ ሬት ኦፍ ኢኮኖሚክ ግሮዝ ከፍተኛ ሬት ያለው በከፍተኛ ሬሽዮ እያደገ የሚሄድ የኢኮኖሚ እድገትን አቺቭ ማድረግ ነው እንደ ኦብጀክቲቭ ከሚነሱት ማለት ነው። ሌላ ፉል ኢምፕሎይሜንት ነው። ፉል ኢምፕሎይሜንት ስንል አንደኛ ከፍተኛ የሆነ የስራ እድል፣ ይሄ ከውስጡ ምን ሊይዝ ይችላል? ፉል ኢምፕሎይሜንት ኦፍ ሪሶርስም ሊሆን ይችላል። የሰው ስራ ማግኘትን ብቻም ላይሆን ይችላል። ስለዚህ ፉል ኢምፕሎይሜንት ኦፍ ሪሶርስም ጭምር ሊይዝ ይችላል ማለት ነው። ሌላ ፕራይስ ስቴቢሊቲ። ፕራይስ ስቴቢሊቲ ስንል ኢንፍሌሽንም የሌለው ዲፍሌሽንም የሌለው ኖርማል የሆነ ፕራይስ ሌቨል የእቃዎች ዋጋ ማለት ነው። ሌላ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ኢንካም ኤንድ ዌልዝ፣ እንደዛም ደግሞ ፊታዊ የሆነ የሀብት ክፍፍል እንዲኖር ነው የሚፈልገው ማለት ነው። ፊታዊ የሆነ የሀብት ክፍፍል። ሌላ ሄልዚ ባላንስ ኦፍ ፔሜንትስ። ሄልዚ ባላንስ ኦፍ ፔሜንትስ፣ ባላንስ ኦፍ ፔሜንትስ ስንል ማለታችን ነው ብዙ ጊዜ ከፎሬን ኤክስቼንጅ ጋር ተያይዞ ማለት ነው። አንድ ሀገር ፎሬን ካረንሲ ያስፈልጋታል፣ የውጭ ምንዛሬ ማለት ነው። የውጭ ምንዛሬ የሚያስፈልጋት ምክንያት ለምንድን ነው? ሁሉንም ነገር የትኛውም ሀገር ሁሉንም ነገር በራሷ ሰልፍ ሰፊሽንት ልትሆን አትችልም። ሰልፍ ሰፊሽንት እስካልሆነች ድረስ የሆነ ነገር በራሷ ታመርታለች፣ የሌላትን ደግሞ ከውጭ ገዝታ ታመጣለች። ስለዚህ ከውጭ እቃዎችን የተለያዩ ምርቶችን አገልግሎቶችን ለማምጣት የግድ የውጭ ምንዛሬ ያስፈልጋታል ማለት ነው። ስለዚህ ያን ውጭ ምንዛሬ የሚታገኝባቸውን መንገዶችን በማስፋት ቢያንስ ምን ማድረግ አለባት? ወጪዋና ገቢዋ ወይ ደግሞ ለውጭ የሚታወጠው ፎሬን ካረንሲ የሚያስፈልጋት የውጭ ምንዛሬ እና እሷ የሚታገኘው ቢያንስ እኩል መሆን አለበት። ጥሩ ከሆነ ሰርፕለስ መሆን አለበት፣ ትርፍ መሆን አለበት። ያለበለዚያ ዲፊሲት ከሆነ እጥረት ካለ ይሄ ባላንስ ኦፍ ፔሜንቱ ሄልዚ ሊሆን አይችልም፣ ጤናማ ሊሆን አይችልም ማለት ነው። ስለዚህ ባላንስ ኦፍ ፔሜንት ስንል ማለት ነው ዘ አማውንት ኦፍ ዘ ፎሬን ካረንሲ ጊቨን ካንትሪስ ኒድ ፎር ዘ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስ ፍሮም አብሮድ ብለን መግለጽ እንችላለን ማለት ነው። ስለዚህ እነዚህ ኦብጀክቲቮቹ ናቸው ማለት ነው። ቱ አቺቭ ዚስ ኦብጀክቲቭስ ዲፍረንት ታይፕስ ኦፍ ማክሮ ኢኮኖሚክ ፖሊሲስ አር አዶፕትድ። እንግዲህ እነዚህን ኦብጀክቲቮች ዓላማዎችን ለማሳካት የተለያዩ ማክሮ ኢኮኖሚክ ፖሊሲ ምን ሆነዋል? አዶፕትድ ሆነዋል ማለት ነው። ዘ ፈርስት ዋን ኢዝ ፊስካል ፖሊሲ፣ ዘ ሰከንድ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ ኤንድ ዘ ፎርዝ ኤንድ ዘ ላስት ዋን ኢዝ ዘ ፎሬን ኤክስቼንጅ ፖሊሲ። እንግዲህ እነዚህ አራቱ ፖሊሲዎች ናቸው ማለት ነው። ኢች ኦፍ ዚስ ፖሊሲስ ኤንድ ዜር ኢንስትሩሜንትስ አር ዲስከስድ ብሎ እንግዲህ
ለዛሬ ይህንኑ ይዤላችሁ እመጣለሁ። እንግዲህ የእናንተ ምላሽና እናንተን ፍላጎት መሰረት አድርጌ ቀጣዩን ፓርቶች የሚያቀርብላችሁ ይሆናል። ምናልባት ፍላጎታችሁ ካለ እነዚህን ብቻ ሳይሆን የተለያዩ ጥያቄዎችን እና የኢንትራንስ ጥያቄዎችን የተለያዩ ሞዴል ጥያቄዎቻችን ለወደፊት ይዤላችሁ የሚቀርብ ይሆናል። ያንን ለማድረግ የሚችለው አንደኛ ኮኬት አካዳሚን ሰብስክራይብ አድርጋችሁ እንደዛውም ይሄን ላይክ በማድረግ እና ያላችሁን ኮሜንት አስቀምጣችሁ ፍላጎታችሁን ስታሳዩኝ ብቻ መሆኑን እንድታውቁ እፈልጋለሁ። እስከ መጨረሻ ስለተከታተላችሁኝ ከልቤ አመሰግናለሁ። ቴንክ ዩ